ያንዳንዱ ነገር ማለት ነው። አሁን እያንዳንዱ ሚስጥሮችሽ ሩታ ኤፍሬም እያንዳንዱ ያደረጋችሁት ሚስጥሮች አሉ። እያንዳንዱ አተተተ የሚባሉ ረጅም ነገሮች አሉ። እኔም ብቻ አይደለሁም። አሁን እኔ ባለፈው እህትሽን ሳስጠነቀቃት በዚህ መልኩ አይደለም። ለምንድን ነው ልጁ ካልፈለገ ልጁ በዛ መንገድ እንዲሄድ ካልፈለገ ለምንድን ነው እንደዚህ የምታደርገው ብዬ ነገር ጠይቄያታለሁ። አይታችኋል እናንተ ልጁ ደና እንዲሆን የፈለገች ነገር ቢሆን እንዴት ካገር ይዛውልሽ ጀመር ከነቡዜ እንኳን ልትለዩ የምትሽበት መንገድ ከነቡዜ ጋር እንኳን ይዘሽ ልትወጪ እያሰብሻለሽ ለምን እንደው ታውቂያለሽ እንደሱ ጋር አይቀመጥም አብርሃም እኔ ጋር ነው የሚሆነው እያለች ያለችበት ሚስጥር ልንገራችሁ አብርሃም እኔ ጋር ነው የሚሆነው እናንተ ጋር አያድርም እናንተ ጋር አይሆንም እኔ ጋር ነው የሚሆነው ከኔ ጋር ነው መሆድ የሚችለው እኔና እሱ ብቻ አብረን መሆን ያለብን ማንንም ሰው አይደርሰንም ምንም ነገር አይፈጠርም እያልሽ ያለሽበት ትልቁ ሚስጥር ደግሞ አሁን አጋልጥልሻለሁ ገነመነኝ እኔ ይኸውልህ ኤፍሬም ሩታና ሌሎቻችሁ ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን አውቃለሁ ኦልሞስት ረጅም ጊዜ ነው ከናንተ የጠፋሁት ደህና ነኝ ደህንነትም የተጨነቃችሁ ሰዎች እናንተ እንዴት ናችሁ እግዚአብሔር ይመስገን በብዙ ደህና ነኝ እኔ እና ነገሮች ደግሞ ታውቃላችሁ ጋሽዬም ብዙ ሰዎችም ለማግኘት ሞክሬያለሁ በዚህ በአብርሃም ጉዳይ አሁን ላይ ግን የመጨረሻው ውሳኔና አስፈላጊ ነገርም ለመወሰን ከናንተም ጋር ያለው ነገር ለመጨራረስ ነው ወደናንተ የመጣሁት አሁን ምንድነው አስፈላጊ የሚባሉ ጉዳዮች ላይ ደርሰናል በቃ አሁን ያለው ነገር ጨርሰናል ትግስተኛ ምን አድርጌያለሁ መጀመሪያ ምን ማድረግ ነበረብህ ካላችሁኝ እንቅስቃሴ አድርጌያለሁ ለማግኘት ማለት ነው እና እነሱን ለማስተካከል እነሱ ያለው ነገር እንዲስተካከል የቻልኩትን አድርጌያለሁ ጋሽም ከዛ ቀን በኋላ አለይኩም ወደ ቤቱ ግን ላገኘው የዛ ቀን ሞክሬ አልተሳካልኝም ቡዜም አሁንም ቢሆን ማታ የሰማሁት ነገርም ደስ የሚል ነገር ስላልሆነ እሱ የራሳቸው ምርጫ ይሆናል ልጁ ቢድን እነሱ ነው የሚጠቀሙት ባይድንም እነሱ ነው የሚጎዱትና አሁን ግን ትልቁ ፖይንት ምንድነው ወደ ራሴ ተመልሻለሁ አሁን አብርሃም ማድረግ ያለብኝ ወይንም መወጣት ያለብኝ እንደ ወንድምነት ደና ሲሆን ያለው ነገር ከሄርሜላም ጋር ያለው ሐሳብ ደና ሲሆን ያለው ነገር እንጨርሳለን ብዬ ስላሰብኩኝ ደና እንዲሆን የቻልኩትን አድርጌያለሁ የቻልኩትን ደግሞ ሞክሬልታለሁ አሁን ላይ ግን አብርሃምን ለማዳን ወይ እሱ ደና እንዲሆን እንዲያስታውስ ለማድረግ በሄድኩበት ርቀት ውስጥ እየተጎዳው መጥቻለሁ እኔ ለምን አትሉኝም የልጄ እናት የተከበረች ልጄን ያረገዘችልኝ በጣም የምወዳት የማፈቅራት ሄርሚ የተጎዳችብኝ ትገኛለች በይሳት እኔ ደግሞ እሷ እየተነቀፈች እንዴት ነው ሄርሚን የምትነኩት እናንተ ጭራሽ እኮ ሩታ አሁን የአብርሃም ማሳበድ ምናምን ሲገርመን አንቺ ጭራሽ ሄርሜላን ባጣጣለ መንገድ ነበር እየተናገርሽ የነበረው አንዳንዴ ሪል ያልሆነ ነገርም ባትናገር ያሪፍ ነው እኛውም ሰው ማድረግ ያለብን ነገር ከማድረግ ወደ ኋላ አንደም ያ ማለት የሰውን ስብዕና የሚነካ ነገር ባትናገሩ እንዴት ነው ልጁን ባሌ ነው ብለሽ የምታስቢው ሰውዬ የልጅ አባት ነው ብለሽ የምታስቢው ሰውዬ ሁላ አሳብደሽ በቃ ጠንቋይ ቤት ሄደሽ እንደዛ ማድረግሽ ሳይበቃ እንዴት ነው አሁን ደግሞ ጭራሽ እኔን አይኔን ወጋሽኝ አሁን ላይ እኔ አብርሃም ደና ሆኖ ያወራኛል ወይንም ቢሻለው መልካም ነው እንደማንኛውም ሰው እኔ ክፋቱን ሞቱን ወይን ደግሞ በሳቆሉን መፈልክ ሰው አይደለሁም ያ ማለት አብርሃም እንዴት እንደዛ አድርገሽ ሳይበቃሽ ሄርሜላ ለምን ትነኪያታለሽ ሄርሜላ በቃ አላቅም ሄርሜላ ለምን ትሰርቢብኛለሽ ለምን ትነኪያታለሽ ለምን ምንከት እንዴ እናውጣ አንቺን ሚስተር ሄርሜላ እኮ የልጅ እናት በሰዓት ርጉዝ ነች ራሷ እንክብካቤን የሚያስፈልጋት እንጂ አቃለው ለምን ሄዳ አልተቀበልካትም ለምን ሄዳ አላመጣትም እንደምትሉኝ አውቃለሁ ግን በዚህ ሁኔታ ሆኖ አብርሃምን መንካስ ለማልፈልግ ነው አሁን ግን በጣም ስሜታዊ ሆኜ የመጣሁት አንቺ እንዴት ነው ሰው ጽንስ ሆዱ ላይ የያዘ ሰው ሐሳቡን ገልጾ ለመናገር አብርሃምን እንዲያወራችሁ ነው ፕሮጀክት እያደረጋችሁ ነው አይደለ ለምንድነው አትሊስት ለምንድነው ሄደሽ ቢያንስ ከሱ ጋር ነው ምንም ደና ነው ወይ አብርሃም ነው ያለችው አንቺ ግን እንዴት አጣጥለሽ ትናገራታለሽ እንዴት ብትናናቂ ነው አንቺ ደግሞ ሌላኛው ማስደገምሽ ማስራሽ ሳይቀር ለቡዜና ለዲቭም ምንም ክብር የለሽምና ከክብር አንፃር እንዴት ምን ማህበረሰብ ምን ቤተሰብ ነው ያሳደግሽ እንደ ሐሳብም ከማሳደግ አንፃር ጭራሽ አንቺ እኔ በማንንም ሰው ላይ ምንም ነገር ሊፈጠር ይችላል ሄርሜላን ከነካሽ ግን እያንዳንዱ አሁንም የቀሩት ነገሮች ብቻ ሳይሆን ሄርሜላ ከነካሽ ሩታ አሁንም ኤፍሬም ማስጠንቀቅ የምፈልገው ነገር ምንድነው እያንዳንዱ ነገር በጣም ብዙ ነገሮች አሉ ስላንቺ የሚወሩ ስላንቺ ከወጣ የሚነገር ማለት ነው አንቺ ግን ስነስርዓት ብትይዥ ይሻላል ማለት ነው በዚህ ሁኔታ ከቀጠልሽ ባንቺ ብሰል ምክንያቱም ስላንቺ ማውራ ከፈለግን እኮ በቃ ተተተተ የሚባሉ ረጅም ነገሮች አሉ እኔም ብቻ አይደለሁም አሁን እኔ ባለፈው እህትሽን ሳስጠነቀቃት በዚህ መልኩ አይደለም ለምንድነው ልጁ ካልፈለገ ልጁ በዛ መንገድ እንዲሄድ ካልፈለገ ለምንድነው እንደዚህ የምታደርገው ብዬ ነገር ጠይቄያታለሁ አይታችኋል እናንተ
ልጁ ደና እንደሆን የፈለገች ነገር ቢሆን እንዴት ካገር ይዛው ሲጀመር ከነቡዜ እንኳን ልትለዩ የምትችይበት መንገድ ከነቡዜ ጋር እንኳን ይዘሽው ልትወጪ እያሰብሻለሽ ለምን እንደው ታውቂያለሽ? እንደሱ ጋር አይቀመጥም አብርሃም እኔ ጋር ነው የሚሆነው እያለች ያለችበት ሚስጥር ልንገራችሁ። አብርሃም እኔ ጋር ነው የሚሆነው እናንተ ጋር አያድርም፣ እናንተ ጋር አይሆንም፣ እኔ ጋር ነው የሚሆነው፣ ከኔ ጋር ነው መሄድ የሚችለው፣ እኔና እሱ ብቻ አብረን መሆን ያለብን፣ ማንም ሰው አይደርሰንም፣ ምንም ነገር አይፈጠርም እያልሽ ያለሽበት ትልቁ ሚስጥር ደግሞ አሁን አጋልጥልሻለሁ። እያንዳንዱ ነገር ማለት ነው። አሁን እያንዳንዱ ሚስጥሮችሽ ሩታ፣ ኤፍሬም እያንዳንዱ ያደረጋችሁት ሚስጥሮች አሉ። እያንዳንዱ ያ ማድረግ ሳይቀር ደግሞ አንተ ይኸውልህ እንደ ወንድ ፋይታለሁ አስፈላጊ ከሆነ አንቺ ደግሞ ሄርሜላን ሁለታችሁም ሄርሜላን እንዳትነኩ እዚህ ጋር በዚህ መሃል ደግሞ አንድ ነገር ጽንሱም ይሁን እሷ ላይ አካላዊ ይሁን ስነልቦናዊ ነገር ጉዳት እያደረሳችሁ ነው። ልጅቷ ግን የሆነ ነገር ብትሆን ተጠያቂ እያንዳንዳችሁ ሁለታችሁ ናችሁ፣ እያንዳንዳችሁ ማለት ነው። ምክንያቱም አሁንም ቢሆን የአብርሃምን ሳይቀረን እናንተ በዚህ መልኩ መጣችሁ፣ በዚህ መልኩ አስደግማችሁ ሁለታችሁም እንዳስደግማችሁ መረጃ አለ። እያንዳንዱ ነገር ግን እምቢ የምትሉኝ ነገር ከሆነ የባሰ ነገር ይመጣል። የባሰ ነገር እናንተ የባሰ ነገር እንዳደረጋ አትገፋፉ። የባሰ ነገር እናንተ ላይ የሚመጣው ነገር የምትቋቋሙት ነገር አይደለም። ቀጣይ ኔክስት ያለው ሐሳብ እኔ እንጃ ከናንተ እኔም ብቻ አላቀም። እኔ ምን አይነት ነገር ሐሳብ ሰጣችሁ እንደምትቋቋሙ ማውቀው ነገር የለም። ግን ቢያንስ እፈሩ። እንደ ሰው ክብር ይኖራችሁ። እንዴት አንድ ስንልቦና ያለው ማሰብ የሚችል ሰው የፈለገው ነገር ካደረገ በኋላ ልጁን ከቤተሰብ መነጠል ምናምን በቃ ብዙ ነገር እያደረጋችሁ ነው። ያ ማለት ግን አንድ የምረዳው ነገር ሰብሰብ አድርጌ ስነግራችሁ ጭብጣ ሐሳቡ እኔ ዴቭም ይሁን ለምን አጥብቆ እንዳልተናገራት አላቅም። ቡዜም ለምን አጥብቆ እንዳልተናገራት አላቅም። እነሱ አልተናገሩም፣ ወንድማቸውን መፍታቸው ነው። ግን ሄርሜላ ስትነካ ዝም አልልም፣ እመነኝ ዝም አልልም። ለምን ዝም እንደማልታውቃለህ? በጣም ወዳታለሁ። ለ10 ቀን ከኔ ጋር ነበረች ብዬ ከዛ በፊትም ነግሬያችኋለሁ። ልጁ የኔ ነው። በደንብ ማስረጃ ያለኝ ሰው ነኝ። ልጄ ሲጎዳብኝ ዝም አልልም። በቃ ልጄ ሲጎዳብኝ ቆሜ አላይም። ልጄ ሲጎዳብኝ ዝም የምልበት ኬዝ የለም። ዛሬም ነገም ደግሞ እናንተ አምሯችሁ ኦፕን ሆኖ ወይንም ክፍት ሆኖ እንድትረዱ የሚፈልገው ነገር አንድ ነገር አለ። በልጄ ከመጣችሁ ማናችሁም ብትሆኑ ትቀራላችሁ። ሁላችሁም ቢሆን አብርሃም ደክም ይላል አደና እንድትሆን ግን በሄርሜላ ባረገዘችው ጽንስ ላይ ከመጣ አንተንም ቢሆን አልፈታህም። ረጅም መንገድ ነው እንጓዙ ነው እናንተ ለመሰለ እንደዚህ እንደቀለድን እንደተጫወተን አይደል። ያ ማለት እኔ አሁን አንድ ያልተረዳሁት ነገር ምን እንደው ታውቃላችሁ ቤተሰቦቼ፣ መላው ቤተሰብ ለምን ዝምታን መረጠ? አሁን ልጁ እንደዛ ሲሆን ሁለት ሰዎች ነው ያሉት፣ እናት፣ አባት፣ ቤተሰብ፣ አክስት፣ አጎት አለ ሞልቷል ኤቭሪቲንግ ነገርና ለምን ዝምታ እንደመረጠ አላውቅም። ምክንያቱም እኔ በድፍረት ሄጄ የሩታን እህት አንቺ እህትሽ አስደርጋለች፣ እህትሽ ነች እንደዚህ ያደረገችው ግልጹ ነው። የዛ ቀንም ይዛው የወጣችሁ ካገል ትወጣ አልነበረ ልታስደግም ስለነበረ ነው። እነሱም ሲወጡ እነሱ ሊመልሷችሁ ሲችሉ በዛ መንገድ የመጣችሁ ብዬ ስናገራት ሁላ እሷ ምንድነው ያደረገችው? አይደለም ብላ በጥፊ ነው የመታሽኝ። አይደለም ጥፊ ሽጉጥን ብትደቅኝብኝ ትዝ አይለኝም። ሆይ ካልሽ ሪዝን አለኝ፣ ለምሳሌ ምክንያት አለኝ። እያንዳንዱ ማድረጋቸው ነገሮች ከመረጃ ይራቁ አይደሉም። ማድረግ ያለብን ጥግ ድረስ ሄደን የፈለግነው ነገር ማድረግ እንችላለን። ሰዋዊ ባህሪ ያለን ሰዋዊ ነገር አለን። ደሞ ልንገራችሁ እንደዚህ አይነት ነገር ተሸፋፍኖ ያልፋል ካላችሁ ማንን እንደገጠማችሁ አላውቃችሁ። የመረኝ ነው የገጠማችሁ ሰው የተረዳችሁ አይመስለኝም። ለዛ ነው አሁን እየተፍጨረጨሩ ያለው መላ አሁን ምንድነው የሩታን ቤተሰብ ሩታ ልክ እንደሆነች እያሰበ ነው። እኔ አላቅም የእንትና የአብርሽን ቤተሰብ ትግስቱ እስከምን ድረስ ምን ላይ በቃ እንደሚል አላቅም። ወይስ መላው ቤተሰብ ላይ ያስደገመችው ልጅ በቃ እኔ ጠቅላላ ላይ ምንድነው እያደረገች ያለችው? አስፈላጊውን እርምጃ ለምን አይወሰድም? አስፈላጊው ነገር ለምን አይደረግም? እሷ ማነች? ማን ትበልጣለች? በዛ ልክ የምትከታተላችሁ አብርሃም ላለበት ውጥንቅጥ እኮ እሷ ነው ተጠያቂው አይደለ? እያማረቀ ሳይቀር የምታስጨንቀው ነገር ለምን ታስጨንቀዋለች? አሁን ደግሞ ያ ሁሉ ውሳኔም ውስጥ ስገባ ደግሞ ወደ ሐሳቡም ስመጣ የሚስቴ ኬዝ ነው የሚያስጨንቀኝ። ነካነካ ላርግላችሁ ብዬ ነው። ምክንያቱም አብርሃም እየተደከመለት ነው። ሄርሜላ ከዚህ በኋላ የምትፈልገው ነገር ከማድረግ ወደ ኋላ አልመለስም። አስፈላጊ ሆኖ ከተሰማኝ እጄ እግሬ አልልም። ቀጥታ አዲስ አበባ መጣልሃለሁ። ኤፍሬምም ሆነ ሩታ ሁለታችሁም ልጅቷ የሆነ ነገር እንኳን ዝንቧ ቢነካ ቀጥታ ነው መመጣላችሁ። ስመጣ ግን መመለስላችሁ እንዳይመስላችሁ። ለማደርገው ነገር እያንዳንዳችሁ እርምጃ እወስዳለሁ። አሁንም ቢሆን ሰላሟን ሚነካ ነገር እንቅፋት ምትሆኑባት ነገር ከንግግር ከንቀት ሰው ከተሰበሰበ ባለበት
ስነ ልቦናን አታች የሚያደርግ ነገር ካደረጋችሁ ይሄ ነገር የሚለቀቅ ነገር አይደለም። እና ስሜታዊ ሆኝም እንድናገር አታድርጉኝ። የሚቀድመው ነገር ለማስቀደም ሞክሬያለሁ። ከዛ የቤተሰቦቹ ጉዳይ ነው። እንዳንድ ሰው ነገ እኔ ላይ ሊደርስ ይችላል፣ ነገ ቤተሰቦች ላይ ሊደርስ ይችላል። ያ ነገር ነገ የሚመጣው ነገር አይታወቅም። ከነገ ዛሬ እኔም ሰው ነኝ ብዬ ስላሰብኩ ነው ሰዋዊ ነገር ያደረኩትና ያ ማለት ካልገባችሁ የእናንተ ድርሻ ነው የሚሆነው። ግን ልጁ ከሕክምና ጋርም ብቻ እዚህ ጋር ሐሳብ የምሰጥበት ነገር ከሕክምና አንፃርም ሕክምና ብቻ አትበሉት፣ ሌላ ነገሩ እርሱት። ግን መነኝ እኔ ይኸውልህ ኤፍሬም ሩታና ሌሎቻችሁ ከነዛ ከሁለቱ ውጪ ሆናችሁ ታይመለከታችሁ ሁለታችሁ ማለት ነው። እያንዳንዱ ነገሮች ከዚህ በኋላ ደግሞ አሁንም ኮንትሮል የምታደርጉ ከሆነ ሄርሜላን ስትነካብኝ አፈነዳልሃለሁ። እውነቱ ልጅ እሷን ስታስቀይምብኝ አፈነዳልሃለሁ። እውነቱ ሄርሜላ የምስጋና ብቻ ነች፣ የኔ ብቻ። ማናችሁም ልትነኳትም ልታዩዋትም አልፈቅድላችሁ። በሙሉ አይናችሁ እንዳታዩዋት፣ በሙሉ ልባችሁ እንዳትነኳት፣ በሙሉ ሁሉ ነገራችሁ ልታዩዋት አልፈልግም። ለዛም ነው ትግስት ያለቀ አየኋችሁ፣ ትግስት ያለቀ አየኋችሁ። ትግስት ሰውን ዲስሪስፔክት አታድርጉ። መጀመሪያ ሰው ዲስሪስፔክት ሲደረግ በጣም ሼም ነው፣ ሼምፉል። ለዛውም እኔ እንጃ አንድ ሰው መሰማት መደመጥ በሚፈልግበት ጊዜ ላይ እንደዛ እሷ እኮ በቃ እንደማንኛውም ሰው ተጨንቃ እኮ ነው አስባለት ነው፣ ሌላ ነገር አይደለም። እና በዚሁ ባትቀጥሉ ባይነኝ። ቤተሰቦቹም ደግሞ የቻላችሁትን ብታደርጉለት ልጁ ቢያንስ ከመሞት መሰንበት አትሊስት ራሱ ሆኖ ቢኖር። እኔ ሄርሜላ እኮ ደና ቢሆን እንደምቀበለው አውቃለሁ። አብርሃም ደና እንዲሆን የፈለኩት እኮ አንደኛ አብርሃም በቅርብ ማቆ ሰው ነው። ከዛ ውጪ ደግሞ ደና መሆን ስላለበት ነው። ምክንያቱም እኔ በጥንቆላ ወይም በመተት ሰው እንደዚህ ሲሆን ራስ የቻለ ስሜት በርደን ያደርጋ ጫና ያለው ማለት ነውና እና በተረፈ ደግሞ ሌላው ምነግራችሁ ነገር ቢኖር እሷን እቀበላችኋለሁ፣ እመጣለሁ። ያ ማለት እንዲህ ስላችሁ ለፉከራ አይደለም፣ አድርጌ ያሳያችኋለሁ። ባለፈውም ነግሬያችኋለሁ። አደርገዋለሁ ካልኩኝ ወደ ኋላ የሚያስደርገኝ ነገር የለም። ስጋትም ፍርሃትም ለሰከንድም የለብኝም። ለመሰላችሁ አሁን እናንተ የመሰላችሁ አንድ ነገር አለ። ተናግሬ ማላደር ከመሰላችሁ እንኳን እናንተ ተራን ሰዎች ይቅርና ማለት ነው እዛው ጫካ ውስጥ የተቀመጠው እኔ እችላለሁ ብሎ የሚያስበው ሰውዬ ጋር እንኳን ሄጄ የፈለኩትን ሳደርግ ለሰከንድ እንኳን ስጋት አልገባኝም። እና እመኑ፣ አቁሙ፣ ስነ ስርዓታችሁን ያዙ። እናንተ ሁለት ልጆች በቃ በጣም ዛሬ ላስጠነቅቃችሁ የመጣሁት ሩታና ኤፍሬም ነው። አቁሙ፣ ሚስጥራችሁ ይጋለጣል። አንተ ትዳር እኔ ልንገርህ፣ ያንተ አሁን የኤፍሬም ሐሳብ ተልኮ ብዙ ግልጽ አይደለልኝም። የሆንከው ነገር አለ፣ ደንቁርሃል፣ አእምሮህን አሰራ። ራስህን ቼክ አድርግ። ምን እንደነካ ማውቀው ነገር የለም። እና ምንድነው በዚህ መሃል ደግሞ ልነግራችሁ ፈልገው በዚሁ ከቀጠላችሁ እንዳልኳችሁም እመጣላችኋለሁ። አታስቡ፣ አልቆይም፣ እመጣላችኋለሁ። ስመጣላችሁ ግን የውዷን ፍቅረኛዬን የምወዳትን ልጅ በቀል እስከ አፍንጫ ነው የምመልሰው። እስከ አፍንጫ ማለት ነው። ማትወጣበት ነገር ከማደርገው ሁለታችሁም አደብ ያዙ፣ ሁለታችሁም አቁሙ። ከዚህ በኋላ ግን ያለው ነገር በዚህ መልክ አይደለም የምንጨርሰው። እያንዳንዱ ጉዳችሁን እየዘቀዘኩ አወጣዋለሁ። አብርሃም የታመመበት ሚስጥር ደግሞ ኤፍሬምና ሩታ ናቸው ይታወቃል። ሁላችሁም ንቁ። እምቢ ካሉ ደግሞ አሁን የሚነካኩ ከሆነ ሌላ አዲስ ሚስጥር ይወጣላችኋል። አልፎ ደግሞ ሄርሜላን ሲነኩ መጣላችኋለሁ። ቀጥታ ተሸገር መጣላችኋለሁ። ሩቅ አይደለም ለኔ። በነገራችን ላይ በእንደዚህ አይነት ጉዳይ ከሆነ ካች ነው። ምንም ነገር ይበላሽ ስራዬ ምናምን አይበላሹ፣ ተውት በቃ ትቼው እመጣለሁ። ቀጥታ ነው እናንተ ጋር መጣው። ይሄ ነገር ማቆም ብትችሉ ደስ ይለኛል። ቤተሰቦቼ ከዚህ በኋላ ያለው ሚስጥር ደግሞ እያሳውኳችሁ ሄዳለሁ። እያንዳንዱ ማን ጋር እንዳለ ለማረጋገጥ ሞክሩ። ሚስጥር መስማት ደግሞ አለባችሁ። እናንተ ሚስጥር ማወቅ ስላለባችሁ ሼር፣ ሰብስክራይብ አድርጉ። ቻናላችን ደግሞ ሼር ያስፈልገዋል። ሼር አድርጉ፣ ሰብስክራይብ አድርጉት። ቤተሰብ እየሆናችሁ ሁላችሁም ተቀላቀሉ። እኔም እውነቴን ከጎኔ ሆናችሁ አግዙኝ። ሄርሜላን እናመጣለን፣ ልጃችን አብረን እናሳድጋለን ማለት ነውና ወርቃማው የእርግዝናዋ ጊዜዋ እየተንከባከብኳት ማሳለፍ ነው የምፈልገው። እናንተ ደግሞ ከኔ ጋር ሆናችሁ እንድታበረቱኝ፣ እንድታግዙኝ በሐሳብ ኤቭሪቲንግ ነገር በሁሉ ነገር እንድታበረቱኝ እፈልጋለሁ። እሷ ከኔ ጋር ብትሆን ደስ ስለሚለኝ ማለት ነውና በቃ ብቻ አላቅም። እኔ አሁን አጠገቧ ሆኜ ቆንጆ ጊዜ ባሳልፍ እየተንከባከ አማርኝ እንድትለኝ እፈልጋለሁና ወርቃማው ጊዜ ለማሳለፍ ማስተካከል ያለብኝ ነገር አስተካክላለሁ። ቤተሰቦቼ ለዛም ነው ሼር አድርጉና ሁሉም ጋር እውነት ይታወቅ። በጣም ወዳችኋለሁ። ሰብስክራይብ አድርጉት። ቪዲዮም ሲጀምሩ ላይክ አድርጉት። እንገናኛለን። እያንዳንዱ ነገር እየተከታተልኩ ሚስጥር አወጣላችኋለሁ። እሺ ቤተሰቦቻችን ወዳችኋለሁ።